ሰላም እንዴት ሰነበታችሁ ውድ የቻናሌ ቤተሰቦች፣ ዛሬ በቆንጆ የድራማ ተመልሰናል። ፊልሙን ስትጀምሩ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ወደ ፊልሙ የሚጀምረው በተማሪዎች የተሞሉ ሁለት አውቶቡሶችን ጎን ለጎን እየተጓዙ ሳለ ነው። ተማሪዎች ለሽርሽር እየሄዱ ስለነበር ሁሉም ሰው በደስታ ይስቃል። በትራስም ይደባደቡ ነበር። የአየር ሁኔታውም ፀሐያማና ሰላማዊ ነበር። ከመካከላቸው ሚትሱኮ የተባለች ልጅ በማስታወሻ ደብተሯ ላይ በዝምታ ግጥም ትጽፍ ነበር። በአቅራቢያው የተቀመጡ ሁለት ልጃገረዶች ግን በጽሑፏ ይሳለቁባት ጀመር። እንደ ሌሎቹ ከመጫወት ይልቅ ደብተሯን ቀሟት። በዚህ መሃል እስክርቢቷ መሬት ላይ ወደቀ። ሚትሱኮ እስክርቢቷን ለማንሳት ጎንበስ አለች። በዚያው ቅጽበት አንድ ኃይለኛ አውሎ ንፋስ በድንገት አውቶቡሶችን መታቸው። አውሎ ንፋሱ ሁለቱንም አውቶቡሶች ለሁለት ሰነጠቃቸው። የተማሪዎችን አካል ለሁለት ከፈለ። ሚትሱኮ በህይወት የተረፈችው ብቸኛዋ ሰው ነበረች። ይህ የሚሆነው እስክርቢቷን ለማንሳት ጎንበስ ብላ ስለነበር ብቻ ነው። ቀና ስትል የአውቶቡሱ ጣራ ተገንጥሎ የጓደኞቿን አካል ለሁለት ተከፍሎ ተመለከተች። ከዛም ደንግጣ በድን ሆነች። ከሰከንዶች በኋላ ሌላ ገዳይ ንፋስ ወደ እሷ መጣ። ነገር ግን በዚህ ጊዜ ነፋሱ መምጣቱን ተሰማት። በፍጥነት ተደፍታ ለሁለተኛ ጊዜ ተረፈች። አውሎ ንፋሱ የኤሌክትሪክ ምሰሶችና ገመዶችን በጣጠሳቸው። አውቶቡሱ ሲቆም ሚትሱኮ ወርዳ በመንገዱ ላይ መሮጥ ጀመረች። ሌላኛው አውቶቡስ ላይ የነበሩ ተማሪዎች አካል ተበታትኖና በደም ተጨማልቆ ተመለከተች። ሚትሱኮ የጮኸችና በፍርሃት ግራ በመጋባት መሮጧን ቀጠለች። አውሎ ንፋሱ እንደገና እየቀረባት ነበር። ከፊት ለፊት አራት ልጆችን በመንገድ ላይ ሲሄዱ አየች። አውሎ ንፋሱ ሊመታቸው ሲል አንዷን ይዛ ወደ መሬት ላይ ጣለቻት። ሌሎቹ ሶስቱ ግን በቅጽበት ተገደሉ። ሚትሱኮም ራሷና ያቺን አንዲት ልጅ በማዳን ቢቻላትም ከጥቂት ጊዜ በኋላ ግን ልጅቷ በነፋስ የተያዙ ብስክሌት ነጂዎችን ለማዳን ስትሞክር ህይወት አለፈ። ሚትሱኮ እንደገና ብቻዋን ቀረች። ወደ አንድ ወንዝ እስክትደርስ ድረስ ባላት አቅም ሁሉ ሮጠች። እዛም በውሃው ላይ የሚንሳፈፉ ተማሪዎችን አስክሬን አየች። ፊቷን ታጥባ በደም የተጨማለቀውን ዩኒፎርሟን ቀይራ ዝም ብላ በመንገዱ ላይ መጓዝ ቀጠለች። ከሰዓታት ጉዞ በኋላ ወደ አንድ የሴቶች ትምህርት ቤት ደረሰች። የሚገርመው በዚያ ትምህርት ቤት ዩኒፎርም ልክ እሷ እንደለበሰችው አይነት ነበር። በዚያ ላይ ደግሞ ሁሉም ሰው የሚያውቃት ይመስላል። ሚትሱኮ አሁንም በድንጋጤ ውስጥ ስለነበረች ስለደረሰው አደጋ ምንም አልተናገረችም። በዛ መሀል ጓደኛዋ አኪ ፈገግ ብላ መጣችና ነይ ወደ ውስጥ እንግባ አለቻት። ሚትሱኮ ግራ ተጋባች። እሷና አኪ እንዴት በድንገት በዚህ ትምህርት ቤት እንደተገኙ ሊገባት አልቻለም። አኪ በጭንቀት እያየቻት ለምንድን ነው የምትፈሪው? ሁልጊዜ እኮ እዚህ አብረን ነን አለቻት። ትንሽ ነፋስ ሲነፍስ ሚትሱኮ በድንጋጤ ጎንበስ አለች። ነገር ግን በዚህ ጊዜ ተራን ዝናብ ብቻ ነበር። ምንም አልተፈጠረም። አኪ ዛሬ ምን ሆነሻል ብላ ተከዘች። ሚትሱኮ እየሆነ ያለው ነገር ለመረዳት እየታገለች ወደ ክፍል መጓዝ ቀጠሉ። ከጥቂት ቆይታ በኋላ ሌላ የነፋስ ሽውታ ሲያልፍ ሚትሱኮ እንደገና ደንገጠችና ለመሮጥ ሞከረች። አኪ ግን ልታረጋጋት እየሞከረች ምንም የሚያስጨንቅ ነገር የለም አለቻት። በመጨረሻ ሚትሱኮ መረጋጋት ጀመረች። መምህራኑም ቢሆኑ ሚትሱኮ ሁልጊዜ እዛ ትምህርት ቤት ተማሪ እንደነበረች ነበር አድርገው የተቀበሏት። ሚትሱኮ ከአኪ ጋር ብቻዋን ስትሆን እኔ እዚህ ተማሪ ነኝ ብላ ጠየቀቻት። አኪም አዎ የዚህ ተማሪ ነች ብላ መለሰችላት። ሚትሱኮ ያየችው ነገር ሁሉ ጠዋት ያየችው ቅዠት ወይም ደግሞ የሌላ ነገር የታያት ሊሆን እንደሚችል ማሰብ ጀመረች። ስለ ገዳዩ ንፋስና ስለ ጓደኞቿ እልቂት ለአኪ እየተንቀጠቀጠች ነገረቻት። አኪ ግን በዝግታ መስኮቱን ከፍታ ተመልከች፣ የውጭ ንፋስ ተራ አየር ነው፣ ሊጎዳሽ አይችልም አለቻት። እጇን እንድትዘረጋ ነገረቻት። ሚትሱኮም የንፋሱን እንቅስቃሴ ትሰማ አኪን ማመን ጀመረች። ሁለቱም ተያይተው በሁኔታው ግራ በመጋባት ሳቁ። አኪም ምናልባት በማስታወስ ችሎታሽን አጥተሽ ይሆናል አለቻት። በኋላም ከሌሎች ጓደኞቻቸው ጋር ተገናኙ። ሁሉም እየሳቁና እየተቀላለዱ የዛን ቀን ትምህርት በማቋረጥ ወደ ጫካ ሄዱ። ሚትሱኮም እንደገና እውነተኛ ደስታ ተሰማት። ይህም ጠዋት ከተሰማት ፍርሃት ፍጹም ተቃራኒ ነበር። ያየችው ነገር ሁሉ መጥፎ ህልም እንደሆነ ራሷን አሳመነች። ወንዙ ዳር ደርሰው ሲያርፉ አኪ ስለ ሚትሱኮ አስገራሚ ህልም ለሌሎች ነገረቻቸው። ነገር ግን ሪን የተባለች ጓደኛ ጣልቃ በመግባት ምናልባት እውነት ቢሆንስ፣ ምናልባት ሚትሱኮ ሌላ ዓለም ውስጥ ብትሆንስ፣ ብዙ ተጓዳኛ ዓለማት እንዳሉ አንብቤያለሁ አለች። ሌሎቹ ግን እየሳቁ በነገሩ ቀለዱ። ወዲያውኑ መሬት ላይ ትራስ አግኝተው እርስ በርስ እየተወራወሩ መጫወት ጀመሩ። ሚትሱኮ በአቅራቢያቸው የቆሙ ሁለት ልጃገረዶችን አይታ ፈገግ አለችላቸው። ነገር ግን በድንገት ከዓይን ጠፉ። በዛን ጊዜ ሪን ለሚትሱኮ እንዲህ አለቻት። እውነታውን ለመለወጥ ከፈለግሽ ያልተጠበቀና ከወትሮ የተለየ ነገር ማድረግ አለብሽ አለቻት። ሚትሱኮ በዚህ ቃላት ላይ በጥያቄ ተዋጠች። በኋላም እሷና አኪ ወደ ትምህርት ቤት ተመልሰው ወደ ክፍል ገቡ። ሚትሱኮ መሬት ላይ ሌላ ትራስ አየችና አንስታም ለአኪ ወረወረችላት። ነገር ግን በዚያው ቅጽበት መምህሯ መሳሪያ ወጥታ መተኮስ ጀመረች። አኪን ጨምሮ በክፍል ውስጥ የነበሩ ልጃገረዶች በሙሉ ተገደሉ። ሚትሱኮ እንደገና ብቸኛ ሆና ተረፈች። መምህሯም መሳሪያውን ደቅና ከመሞትሽ በፊት ጸልይ አለቻት። በድንገት ሁለት ልጃገረዶች ከየት መጡ ሳይባል ብቅ ብለው ሚትሱኮ አዳኗት። ሁለቱም ተማሪዎች የተገደሉበትን ክፍል አልፈው በአንድ ክፍል ውስጥ ተደበቁ። ነገር ግን ሌላ መምህር መጥቶ ከተረፉት ተማሪዎች አንዷን ገደላት። አንዷ መታገል ብትሞክርም ወዲያውኑ ተገደለች። ሪን ሚትሱኮን ይዛ ለማምለጥ ስትሞክር ተመታ ወደቀች። ከመሞቷን በፊት እንዲህ አለቻት፣ ሩጪ፣ እነሱ ሳይገድሉሽ ለማምለጥ ሞክሪ በማለት ተማጸነቻት። መምህራኑ በመስኮት በኩል እየተኮሱባቸው ተማሪዎችን ይረሽኑ ነበር። 5 ልጃገረዶችም ከትምህርት ቤት ማምለጥ ቻሉ። አንዷ ወደ ሚትሱኮ ዞር ብላ አንድ ነገር ማሰብና ማድረግ አለብሽ፣ ይህ ሁሉ ነገር በእጅሽ ነው አለቻት። ሚትሱኮ
ሜክሲኮ ምንም ማለቷ እንደሆነ አልገባትም። በድንገት ገዳዩ ንፋስ ተመልሶ መጣና ከሜክሲኮ በስተቀር ሌሎቹን ልጃገረዶች በሙሉ ገደላቸው። እንደገና ብቻዋን ቀረች። ንፋሱም ያለማቋረጥ ያሳድዳት ጀመር። ሜክሲኮ ረጅም ርቀት ሮጣ ከተማ ደረሰች። በሰው በተሞላ መንገድ ላይ ስትሮጥ የምታያቸው ሰዎች ሁሉ ሴቶች ብቻ መሆናቸው አስገረማት። ፖሊስ ጣቢያ ሄዳ እርዳታ ፍለጋ ገባች። አንዲት ሴት ፖሊስ አገኘች። ፖሊሷም ሜክሲኮ ማውራትና ማልቀሷን ማቆም ስላልቻለች እንደ እብድ ቆጠረቻት። ሜክሲኮ ወደ ንፋሱ አቅጣጫ ለመጠቆም ስትሞክር ፖሊሷ በአግራሞት ያየች ኬይኮ ብላ በሌላ ስም ጠራቻት። ለምንድነው የትምህርት ቤት ዩኒፎርም የለበሽው ብላ ጠየቀቻት። ሜክሲኮ ወደ መስታወቱ ስትዞር ደነገጠች። መልኳ ሙሉ በሙሉ ተቀይሮ ነበር። የፖሊሷ ስም ቶና ሲሆን የኬይኮ ጓደኛ ነበረች። ቶና ፈገግ ብላ ደስ ሊልሽ ይገባል፣ ከጥቂት ሰዓታት በኋላ ሰርግሽ እኮ ነው አለቻት። ሜክሲኮ ግራ ተጋባች። ቶና መኪና ውስጥ አስገብታት ወደ ቤተክርስቲያን ወሰደቻት። በመንገድ ላይ ያሉ ሴቶች ሁሉ እንደ ዝነኛ ሰው እያዩ ሰላም ይሏትና ለሰርጓ እንኳን ደስ አለሽ ይሏት ነበር። ቤተክርስቲያን ገብታ ልብስ ለመቀየር ክፍል ስትገባ አኪን እዚያው አገኘቻት። ምን እየሆነ ነው ብላ ጠየቀች። አኪም የምታስቢው ይገባኛል፣ ድምፅሽን ቀንሽና ተረጋጊ፣ ሁሉንም በኋላ አስረዳሻለሁ አለቻት። ውጭ ያሉት ሴቶችም ስለ ሙሽራ ቆንጆነት ያወሩ ነበር። አኪም ኬይኮ ተረብሻለች በማለት ልጃገረዶቹን ከክፍል አስወጣቻቸው። ብቻቸውን ሲቀሩ አኪ ሜክሲኮ ብላ በእውነተኛ ስሟ ጠራቻት። የምልሽን ብቻ አድርጊ፣ እነሱ እየተከታተሉን ስለሆነ አሁን ማስረዳት አልችልም አለቻት። አኪ የሰርግ ልብሱ እንድትለብስ ረዳቻት። ሰርጉ ሊጀመር ሲል ግን አኪ በድንገት መጥተው የነበሩ ልጃገረዶች በሙሉ ገደለቻቸው። ለሜክሲኮ እንዴት መዋጋት እንዳለባት ልታስተምራት ፈለገች። የተሰበረ ጠርሙስ ሰጠቻትና የማያስተማምንሽን ሰው ሁሉ በዚያ አጥቂ አለቻት። ሜክሲኮ በጠርሙስ ራሷን እየተከላከለች ወደ መድረኩ አመራች። ታዳሚዎች ሁሉ ያጨበጨቡላት ነበር። ነገር ግን በሙሽራው ፋንታ የሬሳ ሳጥን ቆሞ አየች። ሳጥኑ ሲከፈት በውስጡ የኬይኮ ሙሽራ የተባለው ሰው ሬሳ ነበር። ፊቱም ያሳማ ፊት ነበር። ታዳሚዎች በድንገት እየሳቁ ሜክሲኮን ወደ ሬሳው ገፏትና ሬሳው እንድትሰማው ያስገድዷት ጀመር። ሜክሲኮ በጩኸት ሬሳውን በጠርሙስ ወጋቸው። ከዚያም በዙሪያ ያሉት ሴቶች መግደል ጀመረች። አኪም መጥታ ልታረጋጋ ስትሞክር እዚያው ሁለት መምህራን በድንገት መጡ። አኪና ሜክሲኮ በጋራ ተዋግተው አሸነፏቸው። ከቤተ ክርስቲያኗ አምልጠው ሲወጡ አኪ መምህራኑን ለማዘናጋት ወደ ኋላ ቀረች። ሜክሲኮ ወደፊት ስትሮጥ የስፖርት ልብስ የለበሰች ሴት አቆመቻት። ኦዝሚ ብላ በሌላ ስም ጠራቻትና ማራቶኑን እንድትቀላቀል ነገረቻት። ሜክሲኮ መስታወት ውስጥ ስትመለከት መልኳ እንደገና ተቀይሮ ነበር። አሁን ታዋቂ ሯጭ ሆናለች። ሰዎች ሁሉ ስሟን እየጠሩ ያበረታቷት ነበር። አብሯት የምትሮጠው ልጅ ገና በትምህርት ቤት እያለን ፈጣን ነበርሽ አለቻት። ሜክሲኮ ምን እያሉ እንደሆነ ባይገባትም መጠየቅ አልፈለገችም። እንደ ትንሽ ልጅ በነፃነት መሮጥን ብቻ መረጠች። በድንገት የአሳማ ፊት ያለው ሰውና መምህራኑ እያሳደዷት መጡ። አብረዋት የሚሮጡ ልጃገረዶች አይዞሽ፣ ከዚህ ዓለም ማምለጥ የምትችይው አንቺ ብቻ ነሽ ብለው ጮሁላት። ኦዝሚም ከውድድሩ ወጥታ ወደ ጫካ ሮጠች። አንድ ትልቅ ዋሻ ውስጥ ስትገባ ሌሎች አስፈሪ ልጃገረዶች አየች። መልካቸው እሷን ቢመስልም ፊታቸው በፀጉር የተሸፈነ ነበር። አንዷ ልጅ አንቺ ካልሞትሽ ሁላችንም እንሞታለን ብላ ኦዝሚ ልትገላ ስትሞክር አኪ ደርሳ ዳነቻት። አኪም እኔ ሜክሲኮ ነኝ ብለሽ ደጋግመሽ በያለቻት። ሜክሲኮ ስሟን እየደጋገመች ስትጠራ ሰውነቷ ወደ ቀድሞ ማንነቱ ተመለሰ። ሜክሲኮ እባክሽ ሁሉንም ነገር አስረጅ ስትል አኪ በከባድ ትንፋሽ እንዲህ አለች። ሜክሲኮ እኛ ያለነው በእውነተኛ ዓለም ውስጥ አይደለም። ይህ ቦታ በሙሉ የፈጠራ ውጤትና የሰው ሰራሽ እውነታ ነው። አንቺ የዚህ ጨዋታ ዋና ገጸ ባህሪ ነሽ። ከዚህ ዓለም ማምለጥ ከፈለሽ ግድ አንድ የምታደርጊው ነገር አለ። በእጆችሽ ላይ ያሉትን እነዚህ ሁለት ገመዶች ነቅለሽ እኔ መግደል አለብሽ። አኪም በዝግታ ቀጠለች። ብቸኛው መንገድ ይሄ ነው። እኔን ከገደልሽኝ አንቺ ነጻ ትወጫለሽ። ወደዚህ ዓለም መቆጣጠሪያ ማዕከል ትደርሻለሽ። ሜክሲኮ እያለቀሰች አልችልም፣ አንቺን አልጎዳሽም ብላ ራሷን ነቀነቀች። አኪ ግን በድንገት በእስክርቢቶ በጥፊ የመታቻትና አድርጊው፣ ሌላ መንገድ የለም ብላ ጮኸችባት። ሜክሲኮም እያለቀሰች ለመታዘዝ ተገደደች። ሁለቱን ገመዶች ይዛ ሳበቻቸው። በዛን ጊዜ የአኪ አካል በኃይል ለሁለት ተሰነጠቀና ወዲያውኑ ሞተች። በዚያው ቅጽበት ሜክሲኮ ነጻ ወጣች። አይኗን ስትገልጥ ራሷን ለመጀመሪያ ጊዜ በአንድ ምግብ ቤት ውስጥ አገኘችው። በዙሪያው ወንዶች ብቻ ነበሩ። በድንጋጤ ውስጥ ሆና ወደ ውስጥ ስትገባ ግድግዳው ላይ የተጻፈ ማስታወቂያ አየች። ማስታወቂያው የሶስት ሴቶች ፊት ያሳያል፣ ሜክሲኮ፣ ኬይኮ እና ኦዝሚ። ይህ ቪዲዮ ጨዋታ ማስታወቂያ ነበር። ሶስቱም የጨዋታው ገጸ ባህሪ እንደሆኑ ተረዳች። ከዛም እውነቱን ተረዳች። ሜክሲኮ አሁን ያለችው በወንዶች ብቻ የሚመራ አስከፊ የወደፊት ከተማ ውስጥ ነው። እዛ የሚኖሩ ወንዶች በሙሉ ኃይለኛ የህልና ጨዋታዎች የተጠመዱ ነበሩ። ጨዋታውም ታግ ይባላል። አንድ ሰው ወደ እሷ መጥቶ አውቅሻለሁ፣ አሁን ያለሽው ወደፊት ነው አላት። ሜክሲኮ በድንጋጤ ራሷን ስታ ወደቀች። ስትነቃ ራሷን እንደገና አንድ ዋሻ ውስጥ አገኘችው። በዋሻ ውስጥ የጨዋታው ገጸ ባህሪ በሙሉ እንደ አሻንጉሊት ተቀምጠው ነበር። ወደ ውስጥ ጠለቅ ብላ ስትገባ አንድ አዛውንት በትልቅ ስክሪን ፊት ለፊት ተቀምጠው የእሷን ገጸ ባህሪ በመጠቀም የታግ ጨዋታን ሲጫወቱ አገኘቻቸው። አዛውንቱ ወደ እሷ ዞር ብለው እንዲህ አሏት፣ ከ15 ዓመት በፊት ትምህርት ቤት እያለሽ አደንቅሽ ነበር። ከሞትሽ በኋላ ያንቺንና የጓደኛሽን ዲኤንኤ ወስጄ የስሪዲ ኮፒ በመፍጠር ለጨዋታ እንድትሆኑ አደረኳቸው አላት። ሜክሲኮ የአኪንና የራሷን አሻንጉሊቶች አጠገቧ ስታይ በጣም ደነገጠች። አዛውንቱ በአስፈሪ ፈገግታ እነዚህን ኮፒዎች የሰራኋቸው ለጨዋታ እንድጠቀምባቸው ነው አላት። ከዛም አንድ ወጣት ገብቶ ሜክሲኮ አልጋው ላይ እንድትተኛ ነገራት። አዛውንቱም የሚነግርሽን አድርጊ ብሎ አዘዙ።
ሚቺኮ በፍርሃት ወደ አልጋው ስትጠጋ በድንገት የሪሪን ቃላት አስታወሰች። ከዚህ ቅዠት ለማምለጥ ከፈለግሽ ያልተጠበቀና ከወትሮ የተለየ ነገር አድርጊ ያለቻት ነገር ትዝ አላት። ሚቺኮ በድንገት ተለወጠች። በአዛውንቱ ላይ በመጮህ ልጃገረዶችን እንደ አሻንጉሊት አትጫወትባቸው ብላ አስጠነቀቀችው። ትራስ አንስታ በኃይል መታቻቸው። በትራሱ ውስጥ የነበሩት ላባዎች በአየር ላይ እንደ ደም ቀልጠው ተበተኑ። ከዚያም አዛውንቱ እጅ ላይ የነበረውን ዘንግ ቀምታ የራሷን ደረት ወጋችው። አዛውንቱ በድንጋጤ ጮሁ፣ ምክንያቱም የእሷ መሞት መላውን ጨዋታ ያፈርሰዋል። በትክክል የሚሆነው ይሄ ነው። ሶስቱም ገጸ ባህሪያት ሚቺኮ፣ ኬይኮ እና ኦዝሚ ሞቱ። የጨዋታው ዓለምም ሙሉ በሙሉ ተረሳ። ሚቺኮ በመጨረሻ ነጻ ወጣች። በእውነተኛው ዓለምም ሚቺኮ በህይወት ተርፋ እያሳየን ፊልሙ ያልቃል። ውድ የቻናል ቤተሰቦች ፊልሙን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንድሰራላችሁ የምትፈልጉት ድራማ ካለ ኮመንት ላይ ያስቀምጡልኝ። ደህና ሰንብቱልኝ።